ኢየሱስ ያድናል። ኢየሱስ ጌታ ነው። እስቲ ኢየሱስ ያድናል። አንድ ይኸው ያለቀሰ ሰው እያየው ነው። ከእንግዲህ በኋላ እምባ አይኔ ላይ አይፈስም። የለቅሶ ዘመን በቃ የደስታ ዘመን የሳቅ ዘመን ይሆንልኝ። አሳቴ ወይ ጊዮና አሳቴ ወይ ጊዮና ያስለቀሰ የሚያለቅስበት ዘመን መጣ። ግራ ያጋባ ግራ ይገባዋል። ተስፋ ያስቆረጠ ተስፋ ይቆርጣል። ኢየሱስ ጌታ ነው። ሙሉ የሚመሰክረው ነገር አለ ብላ ለእሷ ይሰጣሉ። የእሷን ልጅ ይልቃል። ስሚ፣ ያለቀሹ ዘመን በቃ፣ የእንባ ዘመን በቃ። የሰማሹ ድምፅ አሁን በኢየሱስን ከሕይወትሽ ላይ ድሌት አድርጊያለሁ። አሳቴ ወይ ጊዮና ነው ወደፊት እስቲ ወረጥ በይ። ያውልህ ኢየሱስ ጌታ አረ እስቲ አይኔ ላይ እንዲያል አይኔ ላይ እጅን እንዲያል አይኔን በይሲ የሚፈልግ አያገኝም። እግዚአብሔር እሰው ይመጣል። ለብዙ ሰው የሚጠቅም ብላቴና ነች። አይኗ ላይ ይወጋለሁ ብሎ እንደዚህ ያውልህ እሱን እንዲህ አድርጎ የሚያመጣ ያለው ዛሬ የክፉ ስራ ይፈርሳል። አረ ያመነ ሰው ካለ ካንተ ጀርባ ይፈርሳል። አረ ካንቺ ጀርባ ይፈርሳል። ክሽ ሙረና ታሪከ አታግደና ካፉታይ አበገመና ሳሎምባይ ሳሪሱተና ካማሱታይ ኮልቲያሾሻ አማሻይ ያተና አታነቤ ኮረቲ ተረጃይና ኮኛጌታ አስታራያይታ አርጋራይታ ተጋሲዮ ሸረቷይታ ጎጎዴ በታከላ
እስቲ አላለቅስም። እግዚአብሔር አለ። እኔ ልጁ ነኝ። ጠላት በእኔ ላይ ብትር አያሳልፍም። እግዚአብሔር ጣልቃ ይገባል። ይታደሳል፣ ይታደሳል። ስማ ዝም ብለህ እጅ ብቻ እንበል። ከዚህ በኋላ የውርደት ድምፅ፣ የኪሳራ ድምፅ፣ የማዘን ድምፅ 2018 እስከሚያልቅ ወደ ጆሮዬ አይደርስም። እግዚአብሔር የምስራች ያሰማኛል። የምስራች ይሆናል። አዲስ ነገር ይሆናል። በኢየሱስም ይሆንላል። እሺ እህታችን ትመሰክራለች። ለሷ መጀመሪያ እኔ አነባለሁ፣ ያ ቃሉን ትወስጃለሽ። ያውልሽ በጅብ የተሰራ እዚህ ጋር የቀበረው ተቀልጧል። አሜን። አረ ቀልጧል። አሜን። ቀባሪው ይቀበራል። ቀባሪው ይቀበራል። ቀባሪው ይቀበራል። ቀባሪው ይቀበራል። አንተን ይቀብራሉ ያለው ይቀበራል። አንቺን ይቀብራሉ ያለው ይቀበራል። ቀባሪው ይቀበራል። አስለቃሹ ያለቅሳል። አስለቃሹ ያለቅሳል። በአንተ ዙሪያ ሄዶ በራሱ ያስመተተ ያስደገመ የደገመ ዛሬ ይሞታል። ወይኔ ሳስታችኋል መሰለኝ። እኔ ዛሬ ገልብጬ ነው ቤት እሺ ይገለበጣል። ሰማሽ ሚሚ? ያውልሽ አንቺን መጥፎ ዜና ሊያሰማ ያውልሽ የሚሮጥ ነው የሚያየው። ጆሮች ላይ ሁለቱም ጆሮ ላይ ሀዘን ድምፅ ሲገባ ነው ማየው። እንዲሁ ነው ወይኔ ምን ይሻላል እንዲሉን እንዲሉ ብለሽ ግራ ስትገቢ ስትጨነቂ፣ ከዛ ደግሞ አይኗን እኔ ወጋለሁ የሚለው ደግሞ አይቻልም። ሁለቱም በኩል አንቺን ሀዘን ሊያሰማ ያለው ፋይሉ ተቀደደ። አሜን። ፋይሉ ተቀደደ። አሜን። ተቀደደ በይ። ተቀደደ። አያገኙኝም በይ። ዲሉ የኔ ነው በይ። ይሁንልሽ። በለታ ጨምጨማ ለጌታ አጥፋት ሙሉ ትመሰከራለች። ለሰባቱ ሰው 7 ቃል አለኝ። እግዚአብሔር ለሰባቱ ሰው 7ቱን ይሰጣል። መቆረጥ ያለበት ዛሬ ይቆረጣል። አሜን። ወንዶች ገና ናችሁ እንዳትሄዱ። ኢየሱስ ጌታ ነው። ከዚህ በኋላ ትታያለች። ጌታ ይባረክ። ስሙ የተባረከ ይሁን። አሜን። እግዚአብሔር ከምሎ በላይ ያደርግልን። አሜን። የእውነት ለአመነ ነፍስ እግዚአብሔር ይሰራል። አሜን። እኔ ባለፈው ጌታ ሲናገረኝ ነበረ። እግዚአብሔር ሰው በጣም ይጸልይልኝ ነበረ። ጠላትሽን አሳልፎ ይሰጥሻል እግዚአብሔር። የእባብ መንፈስ ወደ አንቺ የተላከ ነው፣ እባቡ ይሞታል ይለኛል ደጋግሞ እያለኝ ነበረ። አሜን ብዬ በእምነት ቃል ወሰድኩት። ከዛ ከትላንትና ወደ ሌሊት መሲ ጋር ከኔ ጋር የምትመጣው አጭሯ ልጅ እሷ ጋር ቡና ፈላው ብላኝ ቤቷ ቆየሁት። ከዛ በኋላ ስገባ ወደ ኩሽና ግቢ ይለኛል። ከዛ ወደ ኩሽና ገባውና ልጾች ምናምን አስተካከልኩና ስራ ነገር። ከዛ ዞር ሲል ቀንድ አውጣ። ከዚህ በፊት ከዚህ ቤት ወሰድኩት ዘይት ነበረ ይህ አጠፋልኝ። ከዛ በኋላ አልተመለሰም። አሁን አዲሱ ቤት ላይ ደግሞ በሬቱ በሙሉ አይታይም። ከዛ በኋላ ያን ቀንድ አውጣ አሁን ደግሞ ጀመሩ። በዚህ መጣችሁ እያልኩ እየገደልኩ ግቢ ውስጥ እየዞርኩ ሞባይል እያበራሁበት ቤት ውስጥም ኩሽና ውስጥ እየገደልኩ እየዞርኩ በቃ ውስጤ 5 ሰዓት ከምናምን ነው
እንቅልፍ የለም። ተኝተኛ ይለኛል፣ እዩ ዙሪና ይለኛል። መንፈስ ቅዱስ ይመራል። እውነት እኔ ማርቶኛ አይቼ ነው ሲሉ ሰምቼ ሳይሆን በላይ ላይ አይቼ ነው የምናገረው። ከዛ አዙሪና ይለኛል። ከዛ በቃ ግቢ ውስጥ እየዞርኩ በቃ ነምሳትን ነገር ግዴ ይለኛል። ከዛ እየዞር ልጆቹ ከሳሎን ውስጥ ጋሽ አይተዋል። ሳሎን ውስጥ ቤቱን ያውቃል። ተኝቷል ከውስጥ ሳሎን ውስጥ ማለት ነው። ከውጭ በኩል እንዲህ በሩዋፉ ላይ እንደዚህ ጥግ ላይ እባብ እየተሳበ ጭራውን አልጨረሰም። ልጆቹ ከውስጥ ተኝቶ ከስር እኮ እየተሳበ ወደ ውጭ። ለዚህ ሰዓት ጌታው እያደረስከኝ ይሄን ልታሳየኝ ነው አልኩት። እኔ እባብ አልፈራም። በነገራችን ላይ ከዚህ በፊት 5 ገድያለሁ ከሱ ውጭ ማለት ነው። ሃሌሉያ ጀግና ነሽ ብሎት ሁለት እባብ እንደዚህ እየተጠላለፈ እኔ እባብ እንደዛ አይቼ አላውቅም። እየተጠላለፈ በፊት ማለት ነው። እየተጠላለፈ መዓት መሰለኝ። ለካ ትላልቅ ነው በጣም። ጭፍጭፍ ካረክ በኋላ እንደዚህ ሲለኝ 2 ነው ገድያለሁ። አልፈራም፣ ምንም አልፈራም። እንዲሁም በይ ቶሎ ይለኛል። ጭፍጭፍ አድርግ ነው የምለኝ። ከዛ በኋላ እኔ እባብ በእጄ ያዝኩት ምንድን ነው እንደዚህ የሆነች ትንጥዬ ዱላ ቀዳውጣ የገደልኩበትና ሞባይል ብቻ ነው ያዝኩት። ስለዚህ እባቡ እየተሳበ ኃይል ይብኛል። አፉን እየከፈተ እንደዚህ ልዘልቅ ጭራው እንዲህ እየጠመጠመ ነበር። በጌታ በኢየሱስ እንዳትንቀሳቀስ አስሬሃለሁ አልኩት። አረ ጀግና ትውልድ ይነሳ አስሬሃለሁ። ከዛ በኋላ እንዲሁ አፉን እንደከፈተ አፉን ሳይዘጋ እንዲሁ ነው ጥምጥም ያለ እዛው በቃ ቀረ ታሰረና። ከዛ በኋላ ዞር አልኩና ድንጋይ በሬ ላይ እንደዚህ ዞር ብዬ መግባው ላይ ድንጋይ ያነሳውና በናዝሬቱ በኢየሱስም እንዳትነሳ ሙት አልኩትና አናቱን ሲለው እንደዚህ በጭራው ተፈታና እንደዚህ ስንፈራጭ ጸፈጨፉት። እዛ ልጆቹ አምኑኝ ብዬ ኮሜንት አራትና ከቅልፍ ጥቅስ ተኝተዋል እኮ እኔ 5 ሰዓት ቁጭ ብዬ አላውቅም። ስራ ይተኛል ወይ ይሄን ጌታ ጠላት ሊገል ነው ለካ ያቆየን። ከዛ በኋላ አራትና ኮሜ ላይ ኢባብ አልፈር አለች ኢባብ። ከዛ ገድያለሁ አትክራልና እንደዚህ ያሳየዋል። በእንቅልፍ ልብ ነው አየሁት። ዱላ ነው ኢባብ ነው አሳይሽኝ አለች ጠዋት። አረ ኢባብ ነው አልኳትና አንስቼ ጠዋት ለሁሉም አሳይቼ እንጨት ላይ ሰቀልኩት። ጌታ እባብ ይሞታል፣ በእባብ መንፈስ ወደ አንቺ የላኩ ነው እባቦች የላኩ ነው በሱ የተዋጋሽ ነው ግን ይሞታል ብሎ ጋር ሸነገረን። እንደሆነ እባብ ባታል መጣ ሞት። ጌታ ትልቅ ነው። ከፋር ያንተ ጠላት ዛሬ ተሰቅሏል። እሷ ጠላቷን ሰቅላ መጣለች። ያንተም ተሰቅሏል። ይሞታል እያልኩ እኮ ነው። ይወድቃል እያልኩ እኮ ነው። ምን ትሰራለህ? ያንተም ተሰቅሏል። ያንተም ሞቷል። አይሽህም። በኢየሱስ በሏት እስኪ ባለጅቡም በይ ይገለጣል በኢየሱስ ወይ ይሞታል ወይ ይታመማል። ምልክት ይሁን በሉ። መጨረሻ ቃላት የምናገረው እኔ እንደምወደኝ ጌታ ይውደዳል። ሁሌ ጌታ እንደተበቀለልኝ፣ ሁሌ ጌታ እንደተዋጋልኝ እኔ ለየት አድርጎ ነው የሚወደኝ። እንደዛ ይውደዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሴት ሊሆን ይችላል። እነዛ ሰዎች እኔ ጽፌ ይዣለሁ። እሷን አሳይቻለሁ። መጀመሪያ 4 ቁጥር ላይ ሙሉ ነች። መጀመሪያ ጽፌ ይዣለሁ። ከ4 ጀምሮ እስከ 10 ድረስ ያሉ ሰዎች አሉ። ለእነዚህ ሰዎች እግዚአብሔር ታምር ያደርጋል። ከቤቴ አይቼ ጽፌ መጣሁ። ትናንትና ያው መልአክ መጣና አይኔ ላይ ያለው ነገር ሁሉ ያው ታልቆ ከዚህ በኋላ ያው ጉባኤ መካከል የሚሰወር ነገር አይኖርም። እግዚአብሔር አምላክ ታምር ያደርጋል። አሜን አሜን አሜን። እሺ ለኔ ታምር ይሆናል። እግዚአብሔር ከያው ካመናችሁ ለ8 ሰው ካላመናችሁ የ7 ሰው ታሪክ እግዚአብሔር በቻለበት አጽናኑ ያለ እግዚአብሔር፣ አድሳሉ ያለ እግዚአብሔር፣ ኃይልን ታድሳላችሁ ያለ እግዚአብሔር የሄዱትን እናንተን መታደስ ጊዜ ይሁን፣ መለወጥ ጊዜ ይሁን፣ የኃይል ጊዜ ይሁን። በኢየሱስም ሆነ በይበል በኢየሱስም ሆነ አሜን አሜን አሜን። እስቲ መዝሙር ዳዊት ምዕራፍ
34 ወይ 35 35 እሺ ያውልሽ ነፍስን የሚሹ ሁሉ ይፈሩ ይጎሳቆሉ፣ ክፉ በእኔ ላይ የሚያስቡ ይፈሩ፣ ወደኋላቸው ይበሉ፣ ወደኋላቸው። ይሄ ሙሉ ላንቺ ነው። አሜን። በኢየሱስ ስም ወስጃለሁ። እነዚህ ክፉ ሰዎች ሁሉ ወደኋላቸው ከዚህ በኋላ ማለት ይጀምራሉ። አሜን። ሲያዩ መጣች ብሎ ይኖራሉ። አሜን። መጣች ብሎ መንገድ ይለቃል። ከዚህ በኋላ አንቺ አትለቅም፣ እነሱ እየለቀቁ ይቀጥላሉ። አሜን። አሜን። በኢየሱስ ስም አሜን። ሆነ በኢየሱስ ስም አሜን። አንዳንዱን ታነቢያለሽ። ኢየሱስ ያድናል። መባረክ የሚፈልግ ሰው አለ። እኔ ሰባት ሰው ደስ ካላችሁ ካለ ከሌለ ብድር ገብተህ ያው ለጌታ ሴት አልልም። ብድር ገብተህ ለራሴ እንጀራ መብላት ይችላል፣ ልብስ መግዛት ይችላል። ለጌታ ግን ብድር ተገብቶ አይሰጥም። ከሰጣው ላይ ለጌታ ትሰጣለህ። ከሰጣው ላይ ይሰጣለሁ። ስለዚህ ከሰጣው ላይ 7 ሰው ይሄን ቃል እኔ አውጃለሁ። አንተ ቤት በረከት ይገባል፣ መርገም አይገባም፣ በሽታ አይገባም፣ አራስቲ አይገባም። ወይኔ አንድ ጊዜ ያቤሎ እሷ እንዳለችው እኔ በኦሮምኛ ያው እሷ ስለስማ ቦቃ ነው ቦካ ይባቡ ምንድን ነው የሚባለው? ቦፋ ይሞታል ስል ምን ማለት ነው እያለች እየተጠራጠረች ቦረና ሴት ነች። ያው ሽርጥ ለብሶ ነው የሚመጣው። ለብሳ ሄደችና የእግዚአብሔር ሰው አለች። ጠዋት መጣ ሽንት ቤት ገብቼ የሆነ ነገር መዳበሪያ ሲነካ ከመዳበሪያ ውስጥ እባብ ወጣ፣ ገድዬ ያለው አለች። አንተ ያላየው ጌታ ያየው ዛሬ ይሞታል። አንቺ ያየው ጌታ ያየው ግን ይሞታል። እሺ ይሞታል። 7 ሰው እኔ እሰጣለሁ የሚል ሰው 200 100 ይሁን ደስ ያለው ይዤ እሰጣለሁ የሚል ሰው ወደፊት ይምጣ። ፈጠን ብሎ 7 ሰው ለነዛ ሰዎች ይሄን ቃል አውጃለሁ፣ እጸልያለሁ። ከዛ በኋላ እናበቃለን። 7 ሰው ያየሁትን ነው ማድረገው። ኢየሱስ ጌታ ነው። 200 ብር 100 ብር 1000 ብር እንዲያንል አንድ የሆነ ዘፋኝ ድሮ ነበርና የእግዚአብሔር ሰው በቃ ይበቃ ካሜራ እና